ራታካ ማሳፕ ላታካ ሶላ ፓፓ ሻክላ ይህን ፕሮግራም ሁሉ ጊዜ አንተ እየተከተል አሁን ታሪክን ቀይራለሁ። አሜን። 1 2 3 4 5 6 ሰዎች ላይ ቀንበር ተሰበረ። ትክክል ራታካ ማሳፕ ላታካ ሶላ ፓፓ ሻክላ አሜን እንዳልከው አንድ ጡጫየው ያንተ ቤት ያለ ልጆ ከዚያ ነብይ ይሆናል። አሜን። ያንተ ብላቴና ይሄ ነብይ ይሆናል። አሜን። ይሄም ነብይ ይሆናል። አሜን። አዲስ ነገር እንዲሆን ጸልያለሁ። ከልጆች 2 ልጆች ከዚያ ተቀብተዋል። ኧረ ኢየሱስ 2 ልጆች ዛሬ ተቀብተዋል። አሜን። 2 ልጆች ከዚህ በኋላ አንዱ ካናዳ ይሄዳል። አንዱ ደግሞ አሜሪካ ላይ 2ም ደግሞ ዶክተር ናቸው። ሃሌሉያ። 2ም ደግሞ ዶክተር ሲባል ዝም ብሎ ዶክተር አንድ ስፔሻል ባል ዶክተር ያንተ ቤት ይነሳል። ኢየሱስ ይህን ቃል ማይተም መጥቻለሁ ግድግዳ ላይ ልጆችን ከዚህ በኋላ መርገምና ትኩሳት አይነከም። አሜን። የምታመን ብላቴና ይቻል ዛሬ ተፈውሷል። አሜን። ይህ ቃል ተፈጽሞልኛል። ኢየሱስ በጌታ በኢየሱስ ስም እግዚአብሔር ከአንተ ጋር ይሁን። በውስጥ ነገ ማውራት ይችላል። ቴስቲሞኒ ያለኝ እዚሁ ቴስቲሞኒ ያለኝ አሁን የሆነ ልመስክር። እሺ መስክርልኝ። ኢየሱስ እባካችሁ እዚህ ውስጥ ያላችሁ 200 ምናምን ሰዎች ፕሮፌት የት ነው የምትኖረው? ጂንካ ነው አይደለም የምትኖረው? ጂንካ ነኝ። አዎ ይኸውልህ ወዳጄ እስካሁን ያወራኸኝ ነገር በጠቅላላ ውሸት ነው። ልጅም የለኝም። እሺ ሐሰተኛ ነህ፣ በቃ አጭበርባሪ ነህ፣ በእግዚአብሔር ስም የምትነግድ ቀጣፊ ሌባ ነህ።